ምሳሰሪልኝም ዛሬ እንዴ? ትናንት ሰራውላ አይደል እንዴ? እና አብረናል እንዴ? በላ አጎረስከኝ እንጂ እኔ አልበላሁልህ። እና የኔ ጉርሻ እኮ ላንቺ ምሳ ነው። ይዛ በቃ አሰናብቶ። በጭራሽ አይሆንም፣ በጭራሽ ማስጠንቀቂያ ነው ሰውን የሚያቀብጠው። የተወሰነ ገንዘብ ስጠው፣ እምቢ ካለ በምን አፉን እንደማዘጋው ነው ያውቃል። ብጣሻም በለው። በልበልቻው፣ በኋላ እናወራለን። እንዴት ናችሁ? ፒስ ነው። ጸጋ እንዴት ነህ? አለሁ። ሩት እንዴት ነሽ? ደህና ነኝ። ስራህን የምትፈልገው ከሆነ ያልኩህን ታደርጋለህ። አይ የምትል ከሆነ ከነ ቤተሰብ ትራባለህ። አንገቱን ደፍቶ ዝቅ ያለው ነው ተናንሶ ኑሮ ላካበደማ አይሆን ዘንድሮ እንኳን በጉራ ደረተ ነፍቶ አልቻለውም ሰው አንገቱን ደፍቶ ዝቅ ያለው ነው ተናንሶ ኑሮ ላካበደማ። አመሰግናለሁ ጸግሽ። ደሃ ኩራቱ ምናምን የሚባል አባባል ባትሰማ ይሻላል። ኩራትህ ራት የሆነህ እንደው አይደል? አማን ከቤት ቁልፍ አንጠልኝ። እሺ የድሜ ሰረገላ ይሄው ጸግሽ። ሄዶም መቶ አይሞላ ትልቅ ፈጣሪ ነው ትልቅ ለዘላ። ሩት ቆይ ለምንድን ነው እዚህ ሰውዬ ፊት ሁሉ ጊዜ የምታሸማቅቀኝ? ማን ስለሆነ ነው እሱ አንተን? አንዴ ጠብቂ ላስረዳኝ። ይኸውልሽ ሩቲ፣ እኔ ክብሬን ባጣ ምንም የሚጎልብኝ ነገር የለም። ነገር ግን እሱ ጎርሮ በሰጠኝ ገንዘብ አንድ የራበው ሰው ማብላት ይችላል ማለት። እኔ አንድ ቦታ ልውሰድሽ። ይኸውልሽ ሩቲ፣ ይህንን ምግብ የገዛሁት እዛ መታጠፊያው ጋር ላለው ልጅ ነው። ክብሬን ዝቅ ባላረግ ኖሮ ይህንን ምግብ መግዛት አልችልም ነበር። አየሽ፣ ከክብር ሰውነት ይቀድማል። እኔ ስለሆንኩኝ ክልድለኛ ነኝ። እና እኔ ዲኔ ሚስት እሱ ጎሮሮ ደስተኛ ይሆናል፣ እኛ ደግሞ የራበውን አጉርሰን ደስተኛ እንሆናለን።